አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እህት ወንድሞቼ ዛሬ ደግሞ ብቅ ብያለሁኝ። ከባለፈው ትረካ ክፍል 2ን ይዤላችሁ ቀርቤያለሁ። ለማስታወስ ያህል ከክፍል 1 ቀን ጨባ አድርጌ ያሰማችኋለሁ። ወደ ትረካው ይቅር ብያለሁ ማለት አብረን እንሆናለን ማለት አይደለም። በደልህን ትቼዋለሁ እንጂ ፊቱ በርቶ የነበረው ዳንኤል በቀዝቃዛ ጩቤ ልቡ ላይ የተወጋ ይመስል አቃሰተ። ፊቱ ላይ የሐዘን ደመና አንዣበበ። እንባው ሳያስ በጉንጮቹ ላይ ይፈሱ ጀመር። በቁጥጥር ውጭ ሆኖ ክፍል 2 በቁጥጥር ውጭ ሆኖ ከቀረጢቱ ተፍለቅልቆ ማልቀስ ጀመረ። ቤዛ አንድ እድል ብቻ ስጪኝ። ልቧ ጨክኗል። አይሆንም፣ እኔ እናንተ ካሁን በኋላማ የሁለት ዓለም ሰዎች ነን። የራስህን ኑሮ ኑር፣ የራሴን ኑሮ ኖራለሁ። አሁን አትረብሸኝ ብያለሁ። ብቻዬን ተወኝ፣ ሂድልኝ አለችው። ኮስተር ብላ ዳንኤልን ስታየው የምትገባበት የሚጠፋት ልጅ ዛሬ እንደ ሕፃን ልጅ እያዘዘችው ነው። እሱስ በሰው እንባ የሚዝናናው ልጅ እንደ ሕፃን ልጅ ንፍጥ በንፍጥ እስኪሆን እያለቀሰ በትከሻዋ አሻግሮ ሶፋው ላይ የተቀመጠውን ለቤዛ የመጣላትን ስጦታ ከበር ላይ ሆኖ መነጠረውና የባስ ሆድ ብሶት ስቅስቅ ብሎ ማልቀስ ጀመረ። ሆዷ ሊራራለት አልቻለም። የበደሉ ጥልቀት ከእንባው ይገስፍ ነበርና ሌላ ሰው ጠበሽ አይደል በወራት ውስጥ ይበለኝ ለነገሩ ሲያንሰኝ ነው አላት። እንደ ወርቅ ላይሽ ሲገባ እንደ ተራ ድንጋይ ቆጠርኩሽ። ዋጋሽን የተረዳ እንደ ክብር እንቁ የሚያይሽን ሰው ፈጣሪ ሰጠሽ። በቃን ካልሽኝ ምን አረጋለሁ ቤዛዬ፣ ቸር ይግጠምሽ ብሎ ከቤት ወጣ። እየተነፋረቀ ጸጉሩን እየነጨ ጭራውን ቆልፎ ጥድፍ እያለ ከቤቱ በር ላይ ሄደ። ቤዛ እንደ ዛሬ በሕይወቷ የተገረመችበት ቀን የለም። አንበሳ ነኝ የሚለው ዳንኤል መርዝ እንደበላ ውሻ ሲክለፈለፍ ማየቷ የሰውን አስተያየት መቀየር፣ ሁሉም ሰው እንደ ንግስት እያያት መሆኑን ግርታ ፈጥሮባት ቀኑን ወይስ ምኔን ቀየረው እያለች ለብቻዋ ታወራለች። ከራሷ ጋር ሙግት ውስጥ ገባች። በዛ ላይ ስጦታ የላከላት የማታውቀው ሰው ማንነት ግር አላት። ቢዝነስ ካርዱን አንስታ ቁጥሩን ስልኳ ላይ መታችው። ልትደውል አለችና ልክ ነኝ መደወል አለብኝ ብላ መወዛገብ ጀመረች። እናም በስተመጨረሻ ስልኩን ደወለችው። ሄሎ፣ ስጠብቅሽ ነበር፣ ስለደወልሽ ደስ ብሎኛል። ወፍራም ግርማ ሞገስ ያለው የወንድ ድምፅ ነበር። ቤዛ ምን እንደምትል ተወነባበደች። ለእፎይታ ዝም አለችና ማን እንደሆንክ ባላውቅም አስበህ ይህን ሁሉ ስጦታ ስለላክልኝ ለማመስገን ንፍገት እንዳይሆንብኝ ምናልባት ካልደፈርኩህ በጣም አመሰግናለሁ አለችው። እንተዋወቅ ይሆን? ከዚህ በፊት
ከስልኩ ወዲያኛው ጫፍ ምናልባት ይሆናል የማውቀው፣ ግን እኔ በደንብ እንደማውቅሽ ነው። የቅዳሜውን ራት አስበሽበት ምን እንደምትመልስ ግራ ገባት። ለእፎይታ አስባ ላስብበትና ቅዳሜ ልደውልልህ፣ አሁን ለማመስገን ነው የደወልኩት አለችውና በረጅም ተነፈሰች። እሺ የኔ ልዕልት፣ በደስታ አምሺ፣ የተባረከ ምሽት ይሆንልሽ አላት። ስልኩን ዘጋችው። ውስጧ ድብልቅልቅ ያለ ስሜት ይሰማት ጀመር። እንዴ ቤዛ፣ እየተሽኮረመምሽ ባልሆነ በስልኩ እያለች ከራሷ ጋር ትሟገታለች። ላወራሽው የማታውቂው ሰው ብላ በራሷ ንግግር ሀፍረት ተሰማት። ቀይ ፊቷ ቀላ። ፊቷን ለመታጠብ መጸዳጃ ቤት ገባች። የፊት መታጠቢያዋን ውሃ ከፈተችው። ውሃው ሿ ብሎ መውረድ ጀመረ። በእጇ ውሃ እየሰፈረች ፊቷን መታጠብ ጀመረች። ታጥባ ስትጨርስ ግን የሆነ ነገር ማየት አቃታት። እህት ወንድሞቼ ስለምትከታተሉኝ ከልብ አመሰግናለሁ። ክፍል 3ን ይዤላችሁ ቀርባለሁ። ውድ ሀገሬ ልጆች የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁን እንዳትነፍኩኝ። ውድ ሀገሬ ልጆች ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ሰብስክራይብ ያደረጋችሁ ላይክ፣ ሼር በማድረግ ቅንነታችሁን አዩኝ። ውድ ሀገሬ ልጆች ወጥቶ ከመቅረት አላህ ይጠብቀን። ሀገራችንን ሰላም አላህ ያድርግልን። በያለንበት ሰላማችን ብዝት ይበል። ውድ ሀገሬ ልጆች በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሓነሁ ወተዓላ በሰላም ለሀገራቸው ያብቃቸው። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።